ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ላሳያችሁ የመጣሁት ኮመንታችሁ እንዴት አድርጋችሁ መደበቅ ትችላላችሁ የሚለውን ለማሳየት ነው። ለዚህም ደግሞ የምንጠቀምበት አፕሊኬሽን ዋይት ስቱዲዮ ይባላል። ይሄ አፕሊኬሽን ማለት ነው። ይሄ ከሌላችሁ እናንተ ጫኑ ማለት ነው። አፕሊኬሽን ዋይት ስቱዲዮ ከሌላችሁ ትጭናላችሁ። ከጫናችሁ በኋላ ያው ኢሜል ይጠይቃችኋል። የዩቲዩብ ኢሜላችሁን የምታስገቡት አዲስ በምትከፍቱ ሰዓት ልክ የዩቲዩብ ኢሜላችሁን ከከፈታችሁ በኋላ እንደዚህ በዝርዝር ቪዲዮዎቻችሁን ያመጣላችኋል ማለት ነው። ቪዲዮ በሚያመጣ ሰዓት ምን ታደርጋላችሁ? እናንተ ቪዲዮን አንድ ጊዜ ትጫኑታላችሁ። የምትፈልጉን ኮሜንት እንዳይታይ የምትፈልጉትን ቪዲዮ ማለት ነው። ከዛ አንድ ጊዜ ከተጫናችሁ በኋላ ያው እዚህ ጋር እንደምትመለከቱት የእርሳስ ምልክት አለ። እሱን እንነካለን። እሱን ከነካን በኋላ ያው እዚህ ጋር እንደምትመለከቱት ማለት ነው አድቫንስድ ሴቲንግ የሚል አለ። እሱን እንነካለን። እሱን ከነካን በኋላ እዚህ ጋር ብዙ እንትኖችን ይላል ያመጣል ማለት ነው። ስለዚህ እዚህ ጋር ምን ታረጋላችሁ? እቺን የኮሜንት ምልክቷን አለው ኮሜንት የምትለዋ ማለት ነው በርታ ከነበረ እንዴት አድርጉታላችሁ? ያያችሁ ተዘጋ ማለት ነው። ከዛ ምን ታረጋላችሁ? እዚህ ጋር ተመጡና ሴቭ ሚለውን ትነካላችሁ። ሴቭ ሚለውን ከነካችሁ በኋላ እዚህ ጋር ኤዲትድ ሴቭ ብሎ መጥቷል። ቀጥታ ወዴት እንሄዳለን? ቀጥታ ወደ ዩቲዩባችን ሄደን ዩቲዩባችን ላይ እንደሚያሳይና እንደማያሳይ እናያለን ማለት ነው። በሌላ አካውንት ገብተን ይሄው እንደምትመለከቱት እዚህ ሰርች ማድረጊያው ላይ ኢማንዳ ቲዩብ ጽፋለሁ ለማየት ማለት ነው። ልክ እንደዚህ ካየው በኋላ ይሄንን ነበር ኮሜንቱን ኦፍ ያደረኩት። እከፍተዋለሁኝ። ያው ሳይለንት ስለሆነ ምንም ችግር የለውም። ከከፈኩ በኋላ ያው እዚህ ጋር ስንመጣ ኮሜንታር ተርንድ ኦፍ ይላል ማለት ነው። ስለዚህ እዚህ ጋር እንደዚህ አድርገን ያደረግነው ደግሞ ድጋሚ ሄደን መክፈትም እንችላለን፣ ካልፈለግን አለመክፈት እንችላለን ማለት ነው። እና አሁን ደግሞ ሄደን መልሰን እናስተካክለዋለን ማለት ነው። ቀጥታ ወደ ዋይት ስቱዲዮ እንሄዳለን ማለት ነው። ይሄው እንደምትመለከቱት ጓደኞቼ ተመልሰን መጣናል። ዋይት ስቱዲዮ ላይ ቪዲዮን እንነካዋለን። አንድ ጊዜ ስንጫነው ይኸው እዚህ ጋር እንደዚህ ያመጣልናል ማለት ነው። ስለዚህ እዚህ ጋር የእርሳስ ምልክት አለች፣ እሷን እንነካለን። እቺን የእርሳስ ምልክት ከነካን በኋላ ከዚህ ቤዚክ ኢንፎ ከሚለው አጠገብ አድቫንስድ ሴቲንግ የሚለውን እንነካለን። አድቫንስድ ሴቲንግ የሚለውን ከነካን በኋላ እዚህ ጋር እንደምትመለከቱት ቅድም ኦፍ አድርገነዋል። አሁን ምን እናደርገዋለን? ኦን ካደረግን ማንኛውም ሰው ገብቶ እንትን ማለት ይችላል ማለት ነው። በእኛ እንትን ኮሜንት ማስቀመጥ ይችላል። ይሄ እንዳይችል ነው የሆነው ማለት ነው። ስለዚህ እቺኛው ምን እናደርጋለን? አንድ ጊዜ በእጃችን እንነካዋለን። ስንነካ ያው እንደምትመለከቱት ኦን ሆኗል። ማንኛውም ሰው መጻፍ ይችላል ማለት ነው። መጻፍ እንዳይችል ከፈለጋችሁ ኮሜንት እንዳይጽፉ መታችሁ እዚህ ጋር አለው ኮሜንት ሚለውን ኦፍ ማድረግ ብቻ ነው። እንዲች መንካት ነው። ተመልሳችሁ ደግሞ ወደዚህ ስታረጉት ወደዚህ ዞራ አሁን እንዲጽፍ ተደረገ። ከዛ በኋላ ምን እናደርጋለን? እዚህ ጋር ሴቭ የምትለዋን እንነካለን። ሴቭ የምትለውን ስንነካ እዚህ ጋር ጽሁፍ ያመጣል። ሲጨርስ ኤዲት ሴቭድ ብሎ ያመጣል ማለት ነው። በዚህ አይነት መልኩ ነው እንትን ማለት የምንችለው። ሌላው ደግሞ ተብኔል መቀየር እንዴት ነው የሚቻለው? ፎቶ ማለት ነው። ፎቶ የምንቀይረው እቺን የእርሳስ ምልክቷን እንነካለን። የእርሳስ ምልክቷን እንነካና እዚህ ጋር እንደምትመለከቱት እዚች ጋር መጻፊያ ምልክት ያመጣል። ይሄን የመጻፊያ ምልክት
አንድ ጊዜ እንጫነዋለን። ስንጫን ይኸው እንደምታዩት ያሉ ፎቶዎችን እንትን ይላል ማለት ከቪዲዮዎቹ ላይ የነበሩትን ማለት ከቪዲዮዎቹ ላይ ፎቶ ማንሳት ከፈለጋችሁ ይኸው እዚህ ጋር ራሱ እንትን ብሎ አስተካክሎ ያመጣላችኋል ማለት ነው። ተብኔል ኋላ ላይ መቀየር ለምትፈልጉ ማለት ነው። ከቪዲዮ ኋላ መቀየር ለምትፈልጉ አይ ከቪዲዮ በፊት ነው ማለት ቪዲዮን ከመልቀቅ በፊት ነው መልቀቅ መፈልገው ፕሮፋይል ፎቶ ካላችሁ የተብኔሉ ማለት ነው። ለዩቲዩብ ቪዲዮ የሚሆነውን ተብኔል ያው እዚህ ጋር ቼንጅ የሚል አለ። ይሄን ስትነኩ ቀጥታ የሚያስገባችሁ የት ነው? ፋይላችሁ ውስጥ ስልክ ውስጥ ወዳሉ ጋለሪዎች ነው የሚወስዳችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ልክ ከመረጣችሁ በኋላ ያው እዚህ ጋር ሴሌክት የምትላለች ሴሌክት የምትለዋን ስትነኳት ሴቭ እንትን ይላል ማለት ነው፣ ይቀይራል። ከዛ ከቀየራችሁ በኋላ እዚህ ጋር የሴቭ ምልክቷ በምልክት ነው የሚያመጣላችሁ። ነው አሁን ስላልቀየርኩኝ ነው ጽሁፉ ያልተለየው። የዚህ አይነት ከለር ያመጣላችኋል። ከዛ እዚህ ጋር ሴቭ ስትሉት እዚህ ጋር ኤዲት ሴቭድ ብሎ ያመጣላችኋል ማለት ነው። በዚህ አይነት መልኩ ያው መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል እና ደግሞ በዚህም በዋይቲም ስቱዲዮ ደግሞ አድርቱ ፕሌሊስት የሚለውን ስትነክታችሁ ቪዲዮአችሁን በፕሌሊስት ማሰር ትችላላችሁ። ይሄ የሚጠቅመው ለሱ ነው። ይሄ ለህፃናት ይፈቀዳል አይፈቀድም የሚለው ነው። ይሄ የሚቆጥረው ነው። ይሄ ደግሞ ቪዲዮን ማንም እንዳያይ ከፈለጋችሁ እዚች ጋር ተመጡና ማለት ነው ፕራይቬት ማድረግ ትችላላችሁ። እናንተ ብቻ እንድታዩት ሌላ ሰው እንዳያየው ማድረግ ትችላላችሁ ማለት ነው። አይ ሁሉም ይሄ ካላችሁ ግን እዚህ ጋር ፐብሊክ የሚለውን የምትነኩት ግን እንደዚህ ነካክታችሁ ከጨረሳችሁ በኋላ ማለት ነው ካስተካከላችሁ በኋላ እዚች ጋር ሴቭ ማድረግ መርሳት የለባችሁም። ሁሉ ነው የጻፋችሁት ነገር ማለት ነው። እና አሁን ለምሳሌ እዚህ ጋር እኔ ዲስክሪፕሽን ላይ ጻፍኩኝና ሰላም ለኢትዮጵያ ልበልና ማለት ነው ህዝቦች ብዬ ጻፍኩ እንበልና ይሄ ከጻፍኩ በኋላ ዲስክሪፕሽኑን እዚህ ስመጣ አያችሁ የሴቭ ምልክት እያንዳንዱ የምታስገቡት ነገር ላይ ለውጥ ያሳያችኋል። ስለዚህ እናንተ ሴቭ ማድረጋችሁን እንዳትረሱ፣ ምክንያቱም ሴቭ ካላረጋችሁ እዚህ ላይ አያሳያችሁም ማለት ነው። ስለዚህ እዚች ጋር ሴቭ የምትለውን ስትነኩ እዚህ ጋር ያው ይድድ ሴቭድ ብሎ ያመጣላችኋል ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።